ሰላም አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰብ ዛሬ ሁላችሁ መጥፋት እየጸጉር እንዴት አድርጌ እንደሰራሁት እና እንግዲህ ነሻ ለማታውቁ ይሄ ነው የበቆሎ ዱቄት ነሻ ማለት ብዙዎቻችሁ እንግዲህ አታውቁምና ነሻ ማለት የበቆሎ ዱቄት ነው። እንግዲህ ይሄንን እንዴት አድርጌ እንደሰራሁት ይሄን እንደማሳያችሁ ነው። እንግዲህ ነሻ የበቆሎ ዱቄት በጣም ይወፍራል እሳት ላይ ሲያደርጉት እንዴት አድርጎ እንግዲህ ለፀጉር ልስላሴ ለወፍራም ፀጉር አሪፍ ነው እና እንግዲህ ዛሬ ሰርቼ ተቀብቼዋለሁ። እንግዲህ ልስላሴ ያለው በዛ ላይ ደግሞ የሚታወቅ ባዝሊን ይህን ባዝሊን አረኩት እሳት ላይ ታረኩት። ከዛ መጀመሪያ ሽንኩርት ለብቻ ፈቅቄ በሱ ውሃ ጣርኩት ማለት ነው። ከዛ ውሃ መጨመር ከጨመርኩ በኋላ ይሄንን ግብአቶቹን አብሬ ያደረኩኝ እንደዚህ እንደምታዩት ወፈር ባለ መልኩ አደባለኩት ማለት ነው። ከዛም በኋላ ደግሞ የእንትን ዘይት ማለት ነው የሱፍ ዘይት የዚህ ወይም በሚስል ጨመር አድርጉበት ማለት ነው። በጣም ስለወፈረ እንደምታዩት ያው ቅቤ ታልፋላችሁ እንደ ቅቤ ልክ ሆነ ማለት ነው። ይሄንን አደባልቄ ሀዋስ መቀባት ማለት ነው። እና ነሻ በጣም ያለሰልሳል የታወቀ ነው ማለት ነው። እና ቅባቶቻችሁን ለብቻ ከምትቀቡ እንደዚህ አድርጋችሁ ብትቀቡት በጣም አሪፍ ለውጥ ያለው ነው። ለልስላሴ በተለይ ለሚያለሰልስ ፀጉራችሁ ከርዳዳ ለሆነ ፀጉር ያለሰልሳል ነሻ ማለት የታወቀ ነው። ባዝሊንም እንደዛው ሆነ። እንደዚሁም ጫፍ ጫፍ እየደረገ ላስቸገራችሁ ቅባት በጣም አሪፍ ነው ብዬ አስባለሁ። ተሞክሩት። መጀመሪያ እንግዲህ ሽንኩርቱን ለብቻ ተንፈቀፈቁ በኋላ ነው እንደዚህ ያደረኩት ማለት ነው። ከዛ በውሃው የሽንኩርቱ ውሃ እሳት ላይ አድርጌ እንደዛው ተጠቀምኩት ማለት ነው። ከዛ እንደዚህ ፍር ይላል እና በጣም አሪፍ ነው። ትወዱታላችሁ ማለት ነው። እንግዲህ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይም ደግሞ እንደዚህ የምሰራቸው ለእኔ ደግሞ የሚጠቅሙኝን እኔ ጀርቤያቸው እያየሁ እለቅላችኋለሁ። እና ይሄ አሪፍ ነው። ብዙ ጊዜ ተጠቅሜዋለሁ ማለት ነው። ከብዙ አሁን ለምሳሌ ከሩዝ ከምናምን አሁን ሩዝ በጣም እንትን ይላል ፀጉር የመበጣጠስ አቅም አለው። ይሄ ግን በጣም አሪፍ ነው ማለት ነው። ለእኔ ይጠቅመኛል። ትንሽም እያለሰልሳል ማለት ነው። እና እዚህ እያደረጋችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ከውጭ ቅባቶች በውድ ከመግዛት ቤት ባሉ በቀላል ነገሮች በቅባታችሁ መስራት ይቻላል ማለት ነው። ይኸው በጣም አሪፍ ነው እና ተጠቀሙት። ሁላችሁም ትወዱታላችሁ። በጣም ነው የሚወፍረው እና እኔ እንግዲህ ይሄ እንደምታዩት የካርቶኒቱን ጨርሼ ነው ያደረኳት እና በመቀጠልም ይሄ ዘይት አለ የነጭ ሽንኩርት ዘይት ፋቲካ ነው እሱን እንሰማማለን። ከዛ ያቺ 2 ሰዓት ከገረመ ፀጉሬ ላይ ቆይቼ ከዛም በኋላ መታጠብ ነው ማለት ነው። እና ለዛሬ ተጠቀሟለሁ። 2 ሰዓት ላይ ተቀምጣችሁ ከዛ መታጠብ በሻምፖ መታጠብ ማለት ነው። ብዙ ሽንኩርት ራሱ ምንም ሽታ የለውም። ከምክንያቱም ከነሻ ጋር ከቅባት ጋር ከዋክሲን ጋር ስለሆነ ብዙም ሽታ አይኖረውም። ያው ብዙም ሰዓት ማስቀመጥ እንደዚህ ወደ ሰርታችሁ ወዲያው መጠቀም አሪፍ ነው። ባዝሊኑም ያለሰልሳል። የዚህ አይነት የሬዲ ባዛው ካላችሁ ዛሬ ቆንጆ ነው። ለፊትም ሆነ ለፀጉር እንደዚህ ፀጉር ጫፍጫፉ ላይ የሚደርቅ ፀጉር አሪፍ ነው። የቫቲካ ቅባት ነጭ ሽንኩርት ያለበት ማለት ነው። ይሄም አሪፍ ነው። እንግዲህ ተጠቀሙት። በተለይ ለከርዳዳ ፀጉር ላላችሁ ያለሰልሳል። ተጠቀሙት። ነሻ ለምትለው ነሻ ምንድን ነው የምትለው ብዙ አላችሁ። ነሻ እንግዲህ ያሳያችኋለሁ የበቆሎ ዱቄት ነው ማለት ነው። ከዚያም በኋላ እንደዚህ ተወፍሮባችሁ ዘይቱን ክሽን የምንሰራበትን ዘይት አድርጎ ማደባለቅ እሳቱም ላይ እንደሆነ በውሃ ራሱ እንደዚህ ማደባለቅ ይቻላል። በጣም ማለት አለበት። ፀጉራችን ላይ ስናደርገው በደንብ እንዲገባ በጣም ማድረግ አለብን። ከዚህ ማለት ነው ልክ እንደ ቅቤ ነው የሆነው።
በጣም ቆንጆ ነው ማለት ነው። በጣም ቆንጆ ነው። ስትቀቡት ራሱ ልስን ነው የሚያደርገው እና ያሳምራል። ሞክሩት። በውድ ቅባቶችን ተመግዛት በቀላል ነገሮች የቤት ባሉ ነገሮች መስራት በጣም አሪፍና ተወዳጅ ነው። ብዙ ነገሮች አያስፈልግም። በቀላል ነገር ሽንኩርትም አለ፣ ቫዝሊንም ቅባትም በቃ ያላችሁን ቅባት ማድረግ እና መጠቀም ትችላላችሁ። ብዙም ወጪ የለውም ማለት ነው እና ነሻ ብዙ ሰዓት በቃ ለፀጉር ለስላሴ አሪፍ ነው። በጣም ነው የሚለሰልሰው እንደዚህ እንደሚታወቅ ማለት ነው እና በጣም ቆንጆ ነው። የወደችዋለሁ ማለት ነው። ሀሳብ አስተያየት ካላችሁ ደግሞ እነሱ በኮሜንት አሳውቁኝ። ሞክራችሁት ተጠቀማችሁ ንገሩኝ ማለት ነው። እኔም እየሞከርኩት ለእኔ የጠቀመኝን ነገር ደግሞ ደግሞ እንደዚህ ይበቃችኋል ማለት ነው። እያያችሁ ተጠቀሙት። አሪፍ ለውጥ አለው ማለት ነው። የህይወታችን ላይ ራሱ እንደሚሆን ማለት ነው እና በጣም አሪፍ ነው። እኔ ተመችቶኛል። እናንተም ደግሞ ሞክራችሁ ከተመቻችሁ ቅባቱንም አሳይቻችኋለሁ። ነሻም ደግሞ ማለት የቆሎ ዱቄት ነው። ቫዝሊንም በየቦታው ላይ ይገኛል። ተጠቀሙት ማለት ነው እና አሪፍ ነው። በጣም ትወዱታላችሁ። ይጠቅማችኋል። ሰርታችሁ ሁላችሁም ተጠቀሙት። እንግዲህ ዛሬ እየመጣሁት ይሄን ነበረ። እንግዲህ ቫዝሊን ቅባት ቫቲካ ነሻ ምንድነው በቆሎ ነው ብያቸዋለሁ እና ሽንኩርት ቀይ ሽንኩርት ያና ፈፍቄ በውሃ ማለት ነው እንደዚህ ያደረኩት። መጀመሪያ በቀዝቃዛ ውሃ ትንሽ ነሻውን እንደዚህ አድርጋችሁ ተጠቅሙት።